ጥራንበሳ ሚዲያ በክብር ለተሰዉትና ለቆሰሉ ጓዶቻችን ለ5 ሰከንድ ያክል በህልና ጸሎት አንገት ዳይ ይበቃል። ላይ ሰልፈኛ ሶር ታች በቀን 23 12ኛ ወር 2016 ዓመተ ምህረት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነ ክፍለ ጦር ደጃዝማች ተሰማ እርገጤ ብርጌድ የተሐድሶ ፕሮግራም እያካሄድን እንገኛለን። ይህ ሲባል የተለየ ነገር ይደረጋል ማለት አይደለም። በአንድ ብርጌድ ውስጥ ያለን ሰራዊት፣ በአንድ ብርጌድ ውስጥ ያለን አመራሮች ያለንን ጓዳይ ዝምድና፣ ያለንን አንድነት ጓዴ ሲሞት እኔ እንደምተካ ፍቅርን የምናሳይበት የመጀመሪያ መድረካችን ነው ማለት ነው። አላደረጋችሁትም ማለት አይደለም። እስከዛሬም የደጃዝማች ተሰማ እርገጤ ብርጌድ አንደኛ ሻለቃ ከሁለተኛ ሻለቃ ተጣምሮ፣ ሁለተኛ ሻለቃ ከሶስተኛ ሻለቃ ተጣምሮ ጠላትን ድባቅ መታቸዋል። ለአብነትም ያክል ሰሞኑን ያደረጋችሁት በባሶ ወረዳና በተለይ በዚህ በሰላ ድንጋይ ቀጠና ያለው ወረዳ ጠፍቶኝ ነው። በዛ ቀጠና ላይ ያደረጋችሁት ተጋድሎ ከፍተኛ የአማራን ሕዝብ ሞራል የቀሰቀሰ ከፍተኛ የጠላትን ውድቀት ያሳየ መሆኑን አይተናል። ስለዚህ ለዛሬው ይሄን ካልኩኔ የዛሬው መድረክ ወይም ደግሞ የዚህ የተሐድሶ ፕሮግራም መክፈቻ ንግግር የሚያደርጉልን ብዙ እንግዶች መድረክ ላይ ያሉ፣ ምናልባት ከሰዓት አንፃር ሁሉንም ጋብዘን ላንጨርስ እንችላለን። ግን በጥቂቱ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከታው ማሞን ወደ መድረክ እንጋብዝና በ2 ደቂቃ ውስጥ የመክፈቻ ንግግር ያደርግልናል። ለሱ ሞራል ትሰጡልኛላችሁ። አርበኛ መከታው ማሞ ወደ መድረክ። አመሰግናለሁ። ይሰማል? መልካም። እንግዲህ በዛሬዋ ቀን ከናንተ ከታጋይ ወንድሞቻችን ያደረጋችሁትን ተጋድሎ በዚህ በአንድ ዓመት ውስጥ ከጥቂት ኃይሎች ዛሬ ደግሞ ሺህ ሆነን በስተን ኃይላችንን ገንብተን አቅማችንን አፈርጥመን ዛሬ ለዚህ ለመሰባሰብ ነፃ ወረዳ በማግኘት የትኛውም ብርጌድ የትኛውንም ክፍለ ጦር ራሳችን ሞተን ቆስለን ነፃ ባወጣ ነው ቀጣና ለመወያየትና ታድሶ ለማድረግ በእናንተው ወንድሞች አጥንትና ደም በመክፈል ህዝባችንን ከዚህ ከብአዴን ከፋሽስታዊ ስርዓት ህዝባችንን በማላቀቅ 30 እና ከዚያ በላይ ዓመት ሴራ ሲሰራበት በመቆየቱ ይህንን ነፃ ህዝባችንን አማራን እንደ አማራ አደራጅተን ነገ ሞላው ሸዋን አጠቃላይ በአማራ ክልል ያለውን ጠላት በቅርብ ቀን ነፃ አውጥተን ለቀጣዩ ደግሞ ከወሎ ከጎንደር ከጎጃም እንዲሁም ከሸዋ ወንድሞቻችን ጋር አንድ ጋር ሆነን በአንድነት ይህንን ፋሽስታዊ ስርዓት 4 ኪሎ ያለውን የሌባ ስብስብ ቡድን በቅርብ ቀን እንደምናስወግደው ምንም ጥርጥር የለኝም። ሌላው ይህንን ኃይል በአንድ ዓመት ውስጥ ይህንን ትልቅ ኃይል ለውጥ አሳይቷል። የአማራ ሕዝብ ፋኖ ይህንን ትልቅ ኃይል
ዛሬ ጥላቶቻችን በአራት በአምስት ስትራቴጂ ነድፈው እኛን ለመበታተን ይህንን ትግል ወደ ኋላ ለመጎተት 24 ሰዓት ላንቃቸው ውስጥ የሚሰነጠቅ ድረስ ይጮሃሉ። እኛ ከምስራቅ የምትወጣ ፀሐይ ታውቃላችሁ አይደል? ፀሐይ የምትወጣው ከምስራቅ ነው፣ የምትጠልቀው ወደ ምዕራብ ነው። ይችን ፀሐይ ግን ከምስራቅ የወጣችውን ፀሐይ መልሰን ወደ ምስራቅ እንድትጠልቅ እናደርጋታለን እንዴ? ወይስ ወደ ደቡብ ወደ ሰሜን እንድትጠልቅ እናደርጋታለን እንዴ? እኛ ፋኖች የተነሳንበትን ዓላማ የተሰለፍንበትን ዓላማ የሚያስቀለብሰን የምንጓዝበትን አቅጣጫ የሚያስተን አንዳችም ኃይል የለም። ስለዚህ በዚህ ልክ የተቀረጽንና ለዓላማችን የቆምን ለዓላማችን ጽኑ የሆንን እንቁ የአማራ ልጆች የአማራ ፋኖች ብሶት ግፍ የወለደን በአለት ላይ የተመሰረትን የአማራ ታሪከኛውን የአማራን ሕዝብ አገር ሰሪውን የአማራን ሕዝብ ትናንት አባቶቻችን አያቶቻችን የመሰረቷትን ያቆዩአትን ሀገር እኛም ዳግም ሀገር እንደምንሰራ ይህን የተበታተነውን እና የተከፋፈለውን ሕዝብ አንድ በማድረግ ሊከፋፍሏትና ሊሰለቅጡት የነበረውን በየተራ አማራ ላይ ተነጣጥሮ አማራን ብቻ አነጣጥሮ አማራን ከበተነው ኢትዮጵያ ትፈርሳለች። አማራን ካጠፋነው እንደፈለገን ትናንትና ያቆዩአትን አባቶቻችን ያቆዩአትን ሀገር እንደፈለጋቸው ጓዳችን ድረስ ገብተው የሚፈልጉትን ነገር ለማድረግ እየሰሩ ነው ያሉት። እኛ ደግሞ ይሄንን አንፈቅድም። እንኳን እኛ እግር፣ እጅ፣ አይን፣ ጆሮ ሁሉን ነገር የሚሰማን የምንንቀሳቀስበት አካል እያለን እጽዋትን እንኳን ዘለን አንጨብጠውም። እሾህ አለው አይደል? የሚከላከልበት ማንም እንዳይነካው ድንገት ሄደን የምንጨብጠው አይደለም። የሚወጋ እሾህ አለው አይደል? እኛስ ታዲያ ትናንትና በ3 በ4 ክላሽ ተነስተን ይህንን የምታዩት በእናንተ ጀግንነት በእናንተ ክንድ ጥላትን የምንከላከልበትና የምንደመስስበትን መንግስት ተብየው ከእግረኛ እስከ ድሮን ወይም በመሬት ላይ የሚያንቀሳቅሰው ጥላትን በርቀት መታበታለህ የሚለውን ከዙ ከዲሽቃ ከሞርተር እስከ ድሮን ያለውን ኃይል እኛም እጅ ምናልባት እድሉን ሳናገኘው ቀርተን ነው እንጂ ከድሮን ውጪ ሁሉንም ነገር በቅርብ መያዝ እንችላለን። ይዛችሁም አሳይታችሁናል። ስለዚህ ይህንን ትግላችንን አሁንም በዚህ በአቋማችን ነገ ሚሊዮኖች ሆነን በአጭር ጊዜ ለአማራ ሕዝብ ነፃነቱን እንድናጎናጽፈውና ነፃነቱን እንድናስገኘው እናንተ ጀግኖች አብረን ሆነን ከቀሩት ወንድሞቻችን ጋራ በቅርብ ቀን በአጭር ጊዜ ድል እንደምናመጣና ያሰብነውን ዓላማ እግብ እንደምናደርስ አሁንም በድጋሚ ጥርጥር የለኝም። ለዚህ ለአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ክፍለ ጦር ደጃዝማች ተሰማ ብርጌድ ይህንን ገድል በዱር በገደሉ ረሃቡ፣ ጥሙ፣ ብርዱ፣ ቁሩ ሳይበግራችሁ እዚህ ቦታ ደርሰናል። ለዚህ ለታድሷችሁ በመገናኘታችን አመሰግናለሁ። ጀግና ይሰዋል፣ ጀግና ይቀጥላል።
አሁንም በቅርብ ቀን ትልቅ ድል እንደምናገኝ በድጋሚ አመሰግናለሁ። ክብር ይስጥልኝ።